ድሮ ቀጫጫ ሆነው የምታውቋቸው አርቲስቶች አሁን ላይ ሸንቀጥ ብለው ካያቸዋቸው ሚስጥሩ ወዲህ ነው። ገንዘብ ካለ የዳሌን ስፋት ማስጨመር፣ የፊትን ቆዳ ማንጻትና ቦርጭም ካለ ማስመጠጥ የዘመኑ ፋሽን ሆኗል። አፍንጫው ደፍጣጣ ከሆነቦትም ኮስኮስት የመሰለ ሰርካካ አፍንጫ ማድረግ ለገንዘቡ ይተውለት። በየጎዳናው የወንዶችን አይን የሚጣራ ዳሌ ከፈለጉ ቢቤል የተባለ የዘርፉ ሕክምና አለ። አንዷ ሰርጀሪ ይሰራል ብላ ይተሻታል። በስማምቦል አርቲስቶቻችን ታዲያ ሹልክ እያሉ አበጥ ብለው ይመለሳሉ። በቀጣይ ዙር ደግሞ ደብዘዝ ያለውን የፊታቸውን ቀለም ፈካ አርገውት ይመለሳሉ። የነዚህን ሁሉ ሚስጥር ዛሬ እንገልጻለን። ታዲያ ሲያጌጡ ይመላለጡ እንደሚሉ የሀገሬ ሰው ከዚህ ጀርባ ያሉትን የጤና እክሎችን እንዳስሳለን። በዚሁ ሰርጀሪ ምክንያት ህይወታቸውን ያጡ አርቲስቶችንም ይዘንላችሁ መጥተናል። ዋጋውንም የሀገራችን አርቲስቶችስ የትኞቹ የእንደዚህ አይነት ሰርጀሪ እንዳሰሩ ከነ ማስረጃው አጣምረን ይዘናል። ማርያማዊት አባተ ህዝብ ያያት መልኳ ከዚህ ወደዚህ የተለወጠች በርካታ ሰርጀሪዎችን ያደረገች በኢትዮጵያ ፊልሞችና የሙዚቃ ክሊፕ ላይ ታዋቂነት ያተረፈች እንስት አርቲስት ነች። በተፈጥሮ የነበራት ፊት ይሄኛው ነው። ከሰርጀሪ በኋላ ደግሞ አሁናዊ የፊት ገጽታዋ ይሄንን ይመስላል። በሉ አንድ በአንድ እንመልከተው። የመጀመሪያው በግልጽ እንደሚታየው የከንፈሯን ቅርጽ በዚሁ መልኩ አስቀይራለች። ፊቷ ላይ የሚታየው ሰርጀሪ ይሄ ብቻ አይደለም። ያገጯንና የጉንጯን አጥንት በዚህ መልኩ ቀጥ እንዲል በማድረግ በፊት ከነበረበት ክብ አይነት ቅርጽ ወደዚህ የፊት ቅርጽ ቀይራለች። ከማርያማዊት ፊት ወረድ ስንል ድሮ የነበረችው ማርያማዊት ቅርጿ ሙሉ በሙሉ ተቀይሯል። ይህ ሰርጀሪ ቢቤል በመባል ይታወቃል። ትርጓሜው ብራዚሊያን ቦስ ሊፍት በማለት ሲታወቅ ሆድ ላይ፣ ጭን ላይ እንዲሁም ጎን ላይ ያሉ የሰውነት ክፍሎችን ስቦችን በማስወገድ ከዚያም ስብን ወደ መቀመጫ በመውጋት መጠናቸውና ቅርጻቸው እንዲጨምር ያደርጋል። የዚህ ቀዶ ጥገና ዓላማ የሚያምር የዳሌ ቅርጽ መፍጠርና ስብን በሌሎች የሰውነት ክፍሎች ላይ መቀነስ ነው። ታዲያ ይሄ ዳሌ ለማሳመር ተብሎ የሚሰራው ሰርጀሪ ምን ጉዳት አለው ስንል ጠይቀናል። መቀመጫ ላይ በመርፌ የሚወጋው ቅባት ወደ ደም ስር ገብቶ ወደ ሳምፓ፣ ልብ ወይም አንጎል የሚሄድ ነው። ይህም አስጊ የሆኑ ችግሮችን ያመጣል ተብሏል። አንዳንዶቹ ደግሞ ያልተመጣጠነ ዳሌ ይኖራቸዋል። ነገሩ የሚሰጠው በመርፌ ነውና በትንሽ ስህተት የተለያየ መጠንና ቅርጽ ያለው ዳሌ ሊኖራቸው ይችላል። አጀብ ነው። ይህንን ሰርጀሪ ከተሰሩ በኋላ ለበርካታ ሳምንታት እንደፈለጉ መቀመጥ የለም። አልፎ ተርፎም ስቡ በተወጋበት ቦታ ላይ እየቆየ ስር የሰደደ ህመምን ይፈጥራል ተብሏል። ታዲያ ማርያማዊት ዳሌዋን በማተለቅ አላበቃችም። ደብሰዝ ያለው ቆዳይስ ማናለው በማለት የፊት ቆዳዋን የማንጣት አሊያም ደግሞ ስኪን ብሊቺንግ የተባለውን ተካፋይ ሆናለች። ታዲያ ይሄ ሁሉ ሲሆን ጥርሶዬ እኔ ስለምን ይቅርብኝ ሳይላት አልቀረም። ቬነር የተሰኘውን የጥርስ ማስዋቢያ አድርጋለች። በአጭሩ ማርያማዊት አባተ ፈርሳ ተሰርታለች ማለት እንችላለን። በዚህ ከተገረማችሁ አንድ ነገር እንጨምርላችሁ። እስኪ የማርያማዊትን ጸጉር ልብ ብላችሁ ተመልከቱት። የድሮውንና የዘንድሮውን ራስን አፍርሶ የመስራት ኢንዱስትሪውን ቀጥ አድርጋ እየመራች የምትገኘው አርቲስት ማርያማዊት ሄር ትራንስፕላንት የሚለውን ወይም ደግሞ የጸጉር ንቅለ ተከላ አድርጋለች። ሀናን ታሪክ ሀናን እንዲሁ ስትታይ ክልስ የመሰለች ቆንጆ ብትሆንም እኔስ ለምን ይቅርብኝ ብላ ጥቂት ሰርጀሪዎችን አድርጋለች። ከነዚህም ውስጥ ተጠቃሹ ወጣ ላለው ግንባሯ ጸጉር ማስተከል አሊያም ሄር ትራንስፕላንት ማድረግ ነው። ሌላኛውና ዋነኛው እንዲሁም ውዱ ሰርጀሪ ደግሞ ቢቤል ነው። ተመልከቱ፣ ከዚህ ወደዚህ ቀይሯታል። በነገራችን ላይ ይህንን ሰርጀሪ ለመሰራት በትንሹ ከ5000 እስከ 15000 ዶላር ይጠይቃል። ይህ ማለት በብር ከ600,000 እስከ 1.9 ሚሊዮን ብር ገደማ ለሰርጀሪ ብቻ ይከፍላሉ። በትንሹ የአንድ ዶክተር የ5 ዓመት ደሞዝ እንደማለት ነው። ለነገሩ የዚህ ሰርጀሪ ዋጋ መወደዱ በጀን እንጂ ረከስ ቢል ሀገሬው ሁሉ ባለዳሌ ሆኖ ባረፈው ነበር። ዳናይት መክብብ ሴቶችም ወንዶችም የሚወዱላት የቁንጅና ባለቤት የሆነችው ዳናይት መክብብ ቁንጅናዋን ለማጉላት አንዳንድ ሰርጀሪዎችን አድርጋለች። በግልጽ እንደሚታየው ከዚህ የቀድሞ የሰውነት ቅርጽ ወደዚህ የቢቤል ሰርጀሪ አቋሟን ቀይራለች።
ታዲያ ይሄ የቢቤል ነገር አሳሳቢ ደረጃ ላይ አልደረሰም ትላላችሁ? ከዚህ ባለፈ ዳናይት ቆዳዋን በማንጣት የፊቷን ቆዳ በዚህ መልኩ ፈካ እንዲል አድርጋለች። የዳናይት የገጽታ ግንባታ በዚህ አላበቃም። የከንፈሯን ቅርጽ በምታዩት መልኩ ከመሰራት አልፋ ድሮ የነበራትን የፊት ቅርጽ ወደዚህኛው ለውጠዋለች። እንደ ማርያማዊት ሁሉ ዳናይትም የጥርሷን ነገር አብሮ ታስቦበታል። ዕፀ ሕይወት አበበ ቱጃር ብትባል የማይበዛባት ዕፀ ሕይወት እጅግ ውድ ከተባሉ ሰርጀሪዎችን ከተሰሩ ሰዎች ተመድባለች። የዳሌ ማሳደጊያውንና ቦርጭ ማስመጠጥ ሰርጀሪ አድርጋለች። ካላት ዝናና ሀብት ደግሞ ፈታና ፍክት ብላ ትታይ ዘንድ ስኪን ብሊቺንግ ተሰርታለች። የከንፈር ቅርጿንም በዚህ መልኩ ለውጠዋለች። ታዲያ እነዚህ ሁሉ አርቲስቶች በአንድነት የተሰሩት የዳሌ ማሳደጊያ ወይም BBL የተባለው ሰርጀሪ ምንድነው ችግሩ ካላችሁ የዚህን ሰርጀሪ አስከፊነት ማሳያ የሆነች አንዲት እንስትን እናንሳ። ሄዘር ሜዳውስ የተባለች ወጣት BBL በተሰኘ ቀዶ ጥገና ምክንያት ህይወቷ እንዳለፈ ተዘግቧል። የዳሌ ማሳደጊያ ስብ ወደ ውስጥ ሲገባና የደም ስሮች በሚዘጉበት ጊዜ የሚከሰተውን የስብ እብጠትን ተከትሎ ለሞት የሚዳርግ አደገኛ ሰርጀሪ እንደሆነ ይነገራል። BBL የሆነ ሆነና ከቅርብ ጊዜ ወዲህ እጅግ በርካታ አንስቶች ይህንን ሰርጀሪ በድፍረት እየተሰሩት ይገኛሉ። ሌላኛዋ ማህደር አሰፋ ናት። ካላት ውበት ላይ ሌላ ውበት ለመጨመር ሰርጀሪ ከተሰሩ አርቲስቶች መካከል ትገኝበታለች። የአደባባይ ምስጢር የሆነው ፍቅራቸው ከሼህ አላሙዲን ጋር መቼም የአባትና የልጅ እንዳልሆነ ኦን ነው። ታዲያ የድሮዋ ማህደር አሰፋ ይህቺ ነበረች። እድሜ ለዳሌ ማሳደጊያ ሰርጀሪ የሆነው ማህደር ይቺ ነች። ሌላኛው ሰርጀሪ በስካውኖቹ አርቲስቶች ላይ ተመለከት ነው። የጡት ማተለቂያ ወይም ደግሞ ብሬስት ኦግመንቴሽን የተባለውን ሰርጀሪ ቦርጭ ማስመጠጥ አሊያም ደግሞ ሊፕሶንክሽን የተባለውን ሰርጀሪን ጨምሮ አንድ ላይ ተሰርታለች። አዲስ ዓለም ጌታነህ ተዋናይት አዲስ ዓለም ለተሰራች የዳሌ ማሳደጊያ ሰርጀሪ የራሷ ፎቶ ብቻውን ምስክር ነው። ሰላም ተስፋዬ በፊልም ብቻ የዝናን ማማያ የነካቸው አርቲስት በፊት የነበረችው ሰላም ቀጫጫና የሰውነት ቅርጿም ይህንን ይመስል ነበር። ታዲያ በቅርቡ ግን ሰላም የፕላስቲክ ሰርጀሪ በመስራት ልጅ የወለደች ሳይሆን ሸንቃጣ ኮረዳ መስላ ታይታለች። ማስረጃዎቹ ደግሞ በአጭር ጊዜ ውስጥ የተጋነነ የሰውነት ቅርጽና ልጇን በሴስ እንደመውለዷ ሰውነቷ ላይ ምንም አይነት ጠባሳ ለመኖሩ ግዷን እያረጋገጡ ማስረጃዎች ሆነዋል። ብሩክታይት ሽመልስ በጥቂት ፊልሞችና በአወዛጋቢ ባህሪዋ እንዲሁም በቅብጠቷ በርካቶች ያውቋታል። ልደቷን ውድ መጠጦችን እየደፋች በማክበሯ አንድ ሰሞን መነጋገሪያ ሆና ነበር። ብሩክታይት የሰራቻቸው ፊልሞች እጅግ ጥቂት ሆነው ሳለ የምትኖርበት ቤት፣ የምትነዳው መኪናና የላይፍ ስታይሏ ግን እንደ ሚሊዮነር የሆነባቸው ተመልካቾች የገቢ ምንጯ ምንድነው ሲሉ ይጠይቃሉ። አንድ ሚስጥራዊ መረጃ ደርሶናል። ከሰሞኑ ወደ እናንተ እናደርሰዋለን። ታዲያ ቪዲዮ እንዳያመልጣችሁ ሀሴት ኢንተርቴይንመንትን ሰብስክራይብ ማድረግ አይርሱ። ብሩክታይት ቅንጡ ህይወትን በትንሽ ፊልም ከመምራት አልፋ ውድ የሆነውን የዳሌ ማሳደጊያ ሰርጀሪ ትሰርታለች። የወቁልኝ ፎቶ የመሰለ የፎቶ አነሳስ እየተነሳችም በማህበራዊ ሚዲያ ገጿ ስታጋራን ነበር። የማርያም ወርቅ ወይም ማርዜል ስሟም የሚታወቀው በሜካፕ ነው። ታዲያ ይህቺ እንስት ቀደም ብለን እንዳልነው ፈራርሰው ከተሰሩት ውስጥ ትመደባለች። እንዴት ካላችሁ ተመልከቱ። ግንባርን እንደዚህ ማስገባት ይቻላል እንዴ? አዎ፣ ፀጉርን በማስተከል ግንባር የወጣ ፀጉር የሸሸ ከማለት ያርፋሉ። አፍንጫም ተደፈጠጠ ከማለት እንደዚህ እንደ ጭቃ ፈርሳችሁ በፈለጋችሁት ቅርጽ ማሰራት ይቻላል። ገንዘብ ካለ በዘመናዊ መንገድ አለ። ከንፈሯንም ወደዚህ ይለውጣለች። የፈረደበት ዳሌም ሆነ የፊቷን ቀለምን በማፍካት እግዚአብሔር የፈጠራትን ሳይሆን ራሷ የፈለገቻትን ማርዜል ወደ መሆን ተሸጋግራለች። በእርግጥ ይሄ ጉዳይ አጨቃጫቂ ነው። ፈጣሪ የሰጠንን ሰውነት ብናስበውና ብናምንበት ምንድነው ችግሩ የሚሉ በርካታ አርቲስቶች አሉ። አየለም ፈጣሪ የፈጠረልን ገላና መልክ ይበቃናል፣ ኃጢአትም ነው የሚሉ ወገኖችም አሉ። ውድ የሀሴት ኢንተርቴይንመንት ቤተሰቦቻችን ለዛሬ ያዘጋጀንላችሁ ይህንን ይመስል ነበር። በቀጣይ በተመሳሳይ ቪዲዮ እስከምንገናኝ ደህና ሁኑ።